ጤና ይስጥልኝ ተስፋዬ ነኝ ከዘቱቶሪያል አካዳሚ እንደምናችሁ ደህና ናችሁ ወይ? እኔ ደህና ነኝ። ይህ አፋን ኦሮሞን በአማርኛ ለመማማር እየተካሄደ ያለው ትምህርት ነው። ይሄ 22ኛ ቪዲዮዬ ነው። የተለያዩ ጥያቄዎችን በመጠየቅ ለመግባቢያነት የሚያገለግሉትን ቃላቶች በመምረጥ አጫጭርና ግልጽ የሆኑ ጥያቄዎችን እየጠየቅን አፋን ኦሮሞን እየተማርን ያለንበት ፕሮግራም ነው። ዛሬ ስህተቶቻችንን እንዴት እንደምናርም አንድ ነገር ብንሳሳት እንዴት ማስተካከል እንደምንችል እንዴት እንደምንናገር ስንነጋገር የምንናገራቸውን ቃላት የምናይበት ይሆናል። እነዚህ በየትኛውም የንግግር ወይም የመግባባት ሂደት ውስጥ ሊመጡ ይችላሉ። በጥያቄ ውስጥ ሊመጡ ይችላሉ። በንግግር በጨዋታ ውስጥ ሊመጡ ይችላሉ። አንድ ነገር በስህተት ብንናገር ወዲያው ለማስተካከል የሚያስችሉን አረፍተ ነገሮች ናቸው። ይሄንን አብረን እናያለን። ይሄም ስህተትና ማስተካከል ዶጎግራፊ ስሬሳ ዶጎግራ ማለት ስህተት ነው። ስሬሳ ማለት ማስተካከል ነው። እነሱን አብረን እናያለን። በንግግር ውስጥ የሚመጡ ነገሮች ስለሆኑ እኔ እየተናገርኩ ያለውን ታውቃላችሁ፣ ግን በኦሮምኛ ምን እንደሚባለው ነው። እናም እውነትና ውሸትን ነው በዚህ ውስጥ የሚመጣው ማለት ነው። ውሸት ሲሆን የምናስተካክልበት፣ ስህተት ሲሆን የምናስተካክልበት ማለት ነው። እውነት ዱጋ ይባላል፣ ውሸት ሶባ ይባላል። እውነትና ውሸት ዱጋፍ ሶባ። ይህንን ተሳሳትኩ ይቅርታ፣ ይህንን ተሳሳትኩ ይቅርታ። ከነነን ዶጎጎሬ ዲፈማ፣ ከነነን ዶጎጎሬ ዲፈማ። ስህተታችንን ተቀብለን ግን ስህተታችንን ማስተካከል እንደማለት ነው። ከነነን ዶጎጎሬ ዲፈማ። ዶጎጎራ ማለት ስህተት ማለት ነው። ዶጎጎራ ስህተት። ከነነን ዶጎጎሬ ዲፈማ። ይህ ውሸት ነው። ኩን ሶባዳ። ይህ ውሸት ነው። ኩን ሶባዳ። ኩን ሶባዳ። ይህ እውነት ነው። ኩን ዱጋዳ። ይህ እውነት ነው። ኩን ዱጋዳ። ኩን ዱጋዳ። ኩን ዱጋዳ። ይቅርታ ረሳሁት። ዲፈማ ነን እራንፈዴ። ዲፈማ ነን እራንፈዴ። ዲፈማ ነን እራንፈዴ። ይህ ውሸት ነው ወይስ እውነት ነው? ኩን ሶባሞ ዱጋዳ። ኩን ሶባሞ ዱጋዳ። ኩን ሶባሞ ዱጋዳ። ለምን ተዋሻለህ? ማሊፍ ሶብዳ። ማሊፍ ሶብዳ። ማሊፍን ቀደም ባለው ቪዲዮ ውስጥ ለምን እንደሆነ እነዚህ ጥያቄዎችን ብዙ ቪዲዮዎች አሉ። በእነሱ ላይ ማሊፍ፣ አካም፣ ዮም፣ ኤሳ፣ ኤኙ ብዙ ጥያቄዎች ተነስተው ብዙ ቪዲዮዎች ተሰርቶባቸዋል። ወደ ኋላ ተመልሳችሁ ማየት ትችላላችሁ። ለምን ተዋሻለህ ለማለት ፈልገን ማሊፍ ሶብዳ፣ ማሊፍ ሶብዳ እንላለን። ኦኬ። እኔ አልዋሸውም። አኖ ሂንሶምነ። አኒ ሂንሶምነ ማለት እንችላለን። አኖ ሂንሶምነ እኔማ አልዋሸውም ማለት ነው። አኖ ሂንሶምነ ማለት ነው። አኒ ሂንሶምነ እኔ አልዋሸውም። እኔ አልዋሸውም። አኒ ሂንሶምነ፣ አኖ ሂንሶምነ። እውነት ነው ያልከው፣ እውነት ነው ያልከው ጥያቄ ምልክት ነበረ። በአማርኛም ላይ መሆን ነበረበት። ዱጋጀቴ፣ ዱጋጀቴ እውነትህን ነው እንደማለት ነው። እውነት ነው ያልከው። ዱጋጀቴ፣ ዱጋጀቴ፣ ዱጋጀቴ እውነትህን ነው። ዱጋኬቲ፣ እውነትህን ነው። ዱጋኬቲ፣ ዱጋኬቲ። ይህ ትክክል አይደለም። ኩን ስሪ ሚቲ፣ ኩን ስሪ ሚቲ፣ ኩን ስሪ ሚቲ። ስህተትህን አስተካክል። ዶጎጎረኬ ስሬፈዱ፣ ዶጎጎረኬ ስሬፈዱ፣ ዶጎጎረኬ ስሬፈዱ። ውሸት ሲበዛ እውነት ይመስላል። ሶብኒ ባየቱ ዱጋ ፈካታ። ሶብኒ ባየቱ ዱጋ ፈካታ። ፈካታ ይመስላል ማለት ነው።
ባየቱ በበዛ ማለት ነው sobni baay'atu dhugaa fakkaata sobni baay'atu dhugaa fakkaata እነዚህን ተለማመዷቸው በደንብ ተመላልሳችሁ ብታዩ ሜቢ ሞር ማስታወስ ትችላላችሁ ከዚህ ከማየት የበለጠ ግን ከሰው ጋር ብትነጋገሩ ከጓደኛ ጋር ብትነጋገሩ ከቤተሰብ የሚችል ሰው ኦሮምኛ የሚችል ሰው ጋር ብትነጋገሩ ፕራክቲስ ብታደርጉ ሞር ትማራላችሁ ሞር ከናንተ ጋር ይቆያል ስለዚህ ያን በዛ ላይ በደንብ ስሩ ጥያቄዎችን ጠይቃቸዋለሁ በአፋን ኦሮሞ ምን ማለት ነው እውነት ምን ማለት ነው ሐሰት ምን ማለት ነው ይቅርታ ምን ማለት ነው ጻፏቸው ኦኬ ምን እንደሚባሉ ኮሜንት ላይ ጻፉ ቪዲዮውን በዚህ ጋር በቃለው ጥያቄ ካላችሁ ጠይቁኝ እኔም በተቻለ መጠን መልስ ለሰጣችሁ ሞክራለሁ ከነጋ ስለቆያችሁኝ ስለነበራችሁ አመሰግናለሁ መልካም ጊዜ ባይ ባይ ነጋት